አቤት ይሆናል። አዎ እንደዛ ነው ነገሩ። ይመስለኛል። ችግር አለ። Penguin. አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀርበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት ያ ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር እሺ ትውልድ ምናምን ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ በርታ። እንዴ ወሳኝ ከተገናኘን ቆየ። እንዴት ነህ ግን? ጥሩ ጥያቄ ነው። ጓደኛ እንዴት ነህ ብሎ ጠየቀኝ። ምን ልበለው? እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው ወንድሜ። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛህ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው? ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን የሳቅ ኢሞጂ? አንተ ልጅ ዛሬ ተለክፈሃል እንዴ? ኧረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎኝ እየሄደ ነው። ምን ልበለው? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ በይነመረቦን ይቀይሩ። ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም። አንተ ነህ? አይደለም። አይ እኛ አይደለንም። ይሻላት አንተ ይዞ መኪና እንደሰብረው ነው። ወይኔ አንተ ደና ሳል ነበር እንዴ? ወይኔ እኔ የምልሽ አኔ እሺ እንዴ ሳልነግርሽ ቆይ መጀመሪያ ላውራሽ እንጂ ምን ቢዮ እስማማለሁ ምንም ብትል ሳላወራ አዎ ስታስቅ አባብዬ አቤት ልጄ ሀብቱ ወደኔ እንዲመጣ ጥቁር ዶሮ በሩ ላይ አርደህ ጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጠለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ያው ስለ የፈለከውን ነገር ማድረግ ትችላለህ። አሁን ጓደኛዬ አጭር ቢሆንም አካል ጉዳተኛ ቢሆንም ግን የፈለገውን ነገር ከማድረግ አጭርነት ከአካል ጉዳተኝነት ነው የሚመደበው? አዎ ይመደባል። እሺ እስካሁን ብዙ ነገር አወራን ስለ ወንድ ስለ ሴት። ስማኝማ አሁን ደግሞ ማለት ነው አንድ ጥያቄ ልጠይቅህ፣ ግን ማለት ነው ማፋፈር አይቻልም። ትክክለኛ ስሜትን ነው የምትነግረኝ። አንድ ወንድ ለባልነት አይመጥንም፣ አይ ይሄማ ባል መሆን አይችልም የምትሉት እናንተ ራሳችሁ። እሺ አንተ ምን ሲሆን ነው?
አንድ ወንድ ለትዳር አይመጥንም ነው ወይስ ብቁ አይደለም? አይሆንም። ይሄ አሁን ማግባት የለበትም ምትለው ለመስዋዕትነት ራሱን ሬዲ ያላረገ ወንድ ለትዳር ይመጥናል ብዬ አላስብም። ለመስዋዕትነት በቃ ዋጋ ለመክፈል የት ነው የምትሰውት? ዋጋ ለመክፈል መስዋዕትነት ማለት እኮ ዋጋ ለመክፈል ማለት ነው። ይሄ እንዴት ነው ደስታሽንም ምንሽንም ምናምን ሳክሪፋይስ ለማድረግ ሬዲ ካለሽ ባልሞን ትችያለሽ ብዬ አላስብም። ገባሻ? በቃ ብዙ ነገር አለ ግን ዋናው ይሄ ይመስለኛል። ምክንያቱም እንዴት መሰለሽ አሁን እኛ ወንዶች በጣም ትልቁ ችግራችን ምን መሰለሽ መጽሐፍ ቅዱስ ላይ ለኛ የምትመቸን ነገር አለች አይደለ? ትገዛላችሁ ሴት ልጅ ትገዛ ምትል ለባሏ ትገዛ ምትለው አለ። እሷን ብቻ እያሰበ ግን ይሄ ክርስቶስ ቤተክርስቲያን እንደወደደ ምናምን ምትለዋን ደግሞ ኮንሲደር የማያደርግ ወንድ ከሆነ ፎርሿል ማለት ነው። በቃ አባሻ ይሄ ለራሱ ብቻ የሚመቸውን ነገር የሚቀበል ወንድ ከሆነ እና ላይክ እንዴት ነው የክርስቶስ ፍቅር እንዴት ነው መስዋዕትነት ድረስ ነው ሞት ድረስ ነው። ሶ አሁንም ወንዱ ለመስዋዕትነት ሬዲ ካልሆነ መስዋዕትነት ስልሽ ሞት ብቻ አይደለም ነው ላንቺ ይገባታል የሚለውን ህይወት ለመስጠት አንቺን ደስተኛ ለማድረግ አንቺን ፕሮቴክት ለማድረግ ምናምን ራሱን መስዋዕት ለማድረግ ሬዲ ካልሆነ ትዳር መመስረት አይችልም። ከዛ ውጪ ደግሞ ላይክ ሴት ልጅ ላይ እጁን የሚያነሳው እንት አንገር ኮንትሮል የሌለው በቃ እኔ ሁሌ ማለት ምን እንደው ታውቂያለሽ ባል ሚስቱን መጀመሪያ የሚጠብቀው ከምንም ነገር ይልቅ ከራሱ ነው። ከራሷም ነው ከራሱ ምክንያቱም ይኸውልሽ እናንተ አሁን እንደዚህ እንደምታኮርፉት ምናምን ነገር ይሄ ኮንትሮል እንደማታረጉት የማታረጓቸው ነገሮች አሉ አይደለ? ወንድ ልጅ ደግሞ ኮንትሮል ለማድረግ የሚከብደው ነገር አለ። አንገር፣ ብስጭት፣ አግሬሲቭ መሆን ምናምን አለ አይደለ? ሶ ባል መጀመሪያ ሚስቱ የሚጠብቀው ከራሱ ነው። እነሱን ነገሮችን ዋጥ ማድረግ ገብቶሻል? እናስ ላይክ ሚሰነዝር ወንድ ቃልም እጅም ይኸውልሽ ቃልን ቶለሬት ልታረጊ ትችያለሽ። ለምን መሰለሽ ልክ እናንተ አሁን እንደምታኮርፉት ምናምን አለ እኛ ጋር ሲመጣ ደግሞ የሆነ አግሬሲቭ የሚያደርገን ምናምን ነገር አለ። ግን እሱን ዘሎ እሱን ተሻግሮ እጁን የሰነዘረብሽ ቀን ያ ወንድ በቃ ባል መሆን ይችላል። አደራ መብላት ማለት ነው። አሁን ሴት ልጅ ኢማጂን ላይክ ልትጠብቂያት፣ ፕሮቴክት ልታረጊያት፣ ልትንከባከቢያት ምናምን ቤተሰቦቿ አደራ ብሎ የሰጠሽን ሴት መታሻት ማለት አደራ አበላሽ ማለት ነው። እንደ ወንድ ፌል አድርገሻል ማለት ነው። ገብቶሻል? ይሄ ላይክ መማታት ይሄ እጅ መሰንዘር የሚሉት እንትን በጣም ከባድ። ስለዚህ ይሄ አግብታ እንኳን ከሆነ ሴቷ ትዳር ውስጥ ሆና እንኳን ባሏ እጇን ያነሳባት ቀን ነገ ከፎቅ እንደማይጥላት እርግጠኛ መሆን ስለማትችል አንገሩን መቆጣጠር ይሄ ላይ ካለ አይደለ አግሬሲቭነሱን ምናምን መቆጣጠር እንደሚችል እርግጠኛ መሆን ስለማትችል ትዳር ለማቆም ራሱ በቂ ምክንያት ነው እንጂ ነው መሰለኝ። መማታት ማለት ሁለት ጠቀስክ በቃ ያው ሌላ በቃ ሳክሪፋይስ ውስጥ የሚጠቃለሉ ነገሮች ናቸው። ለመስዋዕትነት መዘጋጀት በቃ አላ ደስታሽን ልትሰዊ ትችያለሽ። ባል ስትሆኚ አባት ስትሆኚ ምናምን ነገር መስዋዕትነት ልትከፊ ትችያለሽ። ሶ አብዛኛው ነገር አሁን ፕሮቫይድ ማድረግ ፕሮቴክሽን ምናምን እዛ ጋር ነው የሚጠቃለለው አንድ ላይ ማለት ነው። ገባሽ? ሶ ከዛ ላይክ እነሱን የማያሟላ ከሆነ ወንዱ ለትዳር ሬዲ ነው ብዬ አላስብም። እንደ ወንድ ራሱ ወንድ ነው ብዬ አላስብም። ስፔሻሊ ሴት ልጅ ላይ እጁን የሚያነሳ ወንድ እንደ ወንድ ነው ብዬ አላለም። ዛሬ አላበሳጨኝም። ካላበሳጨሽ ምኑን ባልሽ ሆንኩኝ ያምሻል እንዴ? እሺ ላዳ ወዴት ነው? መቼም ብትከሰው የዚህ ኮንትራት አይከፍልም። ስማ ግን ይማቸ በር እስከሚሰለች አሚን። ግን በር የለንም ነው አካውንቴ ለሴሽን ያለኝም ብር ማች አንተም ብሎ ገማች ይኸውልህ እሺ 1000 ያዝ 1000 አካውንት ነው ያዝለት ራሴ ቆሸልክ የደወልኩ ነው እኔ ካሹን ስጥልንና ኡስማን እንሂድ በእናትህ አታስረብሸን እምቢ አለ እኮ ካሽ ፋይስ የለም ካሹ እስሜ በእናትህ እኔ ቢኖረኛ ሰጣም እንዴ 2000 ብር ነው አንተ 2000 ብር የሚገጠይቅ ሰው አጋጥሞኛ አቅም እኔ ወላሂ ሱብሃነ ቃላ ሀርዴ ጉድራ አንተ ይሄን 4000 ብር ነው የሚለው እሱ ይሄን ብር ይለበልና ይላክልህ ስንት ብር ነው የምፈልገው አንተ ወላሂ 2000 ብር 4000 ብር ነው የምፈልገው በቃ ይሄ መኪናውን ስላየኸው ነው እንደዛ ነበር የምጠይቀው ወላሂ ላዚም ስጋዬን ጨርሶ ባጥንት ያስኪት ማለት ነው እኮ ስለዚህ ስንት ብር ነው የምፈልገው ነው አንተ
በቃ እኔ 1 ሚሊዮን ብር ነበረ ቀነሽልኝ። አዎ ማዛቅ ፈልገሽ ነው አንቺ። እሺ ስንት ነው አሁን? አዎ ይመቻችሁ፣ ብር እስከሚሰለቻችሁ ባሰጡኝ። እሺ አሁን ይሄንን በል በቃ ወይልሽ። እሺ ከሶስታችን ተዋጥቶ ስንት ብር ይሰጥ? እግዚአብሔር ምስክር 5 አድርጉልኝና ማለት 5 ሚሊዮን አታዝጊ አልነገሪና ንዳንቻ አታዝጊ 5000 ሰው ያስኮረኩማል። እናንተ ትልቅ ሰው ሆና ብለን ነው